እንዴት ናችሁ? እዚህ ጋር የምታዩት ጓደኛዬ ሀረግ ትባላለች። ብዙዎቻችሁ ከኔ ጋር ታውቋታላችሁ። በግል በደንብ ነው ማውቃት። እንግዲህ ጥቃት ደርሶባታል። ሰሞኑን በልጆቹ አባት በባሏ ጥቃት ደርሶባታል። ለምን ሆነ አንልም፣ ሆነ። ግን ደግሞ ፍትህ ትሻለች ሀረግ። ፍትህ 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 እንላለን። ሚዛናዊ ለመሆን ብንሞክር እንኳን ምንም ያህል ጥፋት ልታጠፋ ትችላለች። ሴት ናት። እሱን ያስቀይመዋል ብላ ያላሰበችው፣ እሱን ያስጨክነዋል ብላ ያላሰበችው፣ እሱ ግን የጨከነበት ነገር ሊኖር ይችላል፣ አናውቅም። ግን ደግሞ በዚህ ደረጃ የልጆቹን እናት 20 ዓመት በፍቅር በክብር አብራው የኖረችውን የልጆቹን እናት ምን ያህል እንደምትወደው አውቃለሁ፣ ምን ያህል እንደምታከብረው አውቃለሁ መሰለን። በጣም ብዙ ነገር የሆነችለት፣ በጣም ከአንድም 2 3 እባክህ ካጠፋው ይቅርታ ብላ እያለቀሰች እየተንከባለለች የጠየቀችው ባሏን እንግዲህ ዛሬ ደግሞ ያው ሰሞኑን እንደምትሰሙት ከፍተኛ በደል ንብረቷን ተቀምታ ልጆቿን ተቀምታ ሜዳ ላይ ወድቃለች እና እች ሴት ፍትህ አያስፈልጋትም? ፍትህ አያስፈልጋትም? የልጆቹ አባት ሲክዳት ፍትህ አያስፈልጋትም? ያስፈልጋታል። በዚህ አጋጣሚ እነ እንዳልክ እነ ሰይፉ ፋንታሁን፣ ወይዘሮ አዳነች አቤቤ፣ ክቡር ከንቲባዋ፣ ሌላ ትልልቅ ሚዲያዎች ጠርታችሁ የደረሰባትን ነገር እንድታወራት ስል በትህትና ጠይቃለሁ። ይህን ነገር ለነሱ እንዲደርስ እንዳልክ ዩቲዩበሩን ነው ያልኩት፣ ለነሱ እንዲደርስ በተቻላችሁ መጠን ኮፒ ሊንክ ሼር አድርጋችሁ ለነሱ እንዲደርስ አድርጉልኝ። እኔን የምታከብሩኝ፣ እኔን የምትወዱኝ ሰዎች ሀረግዬ፣ ምንጊዜም እኛ ሴቶች ድክመታችንን እናሳያለን። እኔ አንቺን የምመክርሽ ጥንካሬሽን እንድታሳይ ነው። አውቃለሁ ስሜትሽን ምን ያህል እንደተጎዳሽ አውቃለሁ። ግን ደግሞ ጠንክረሽ ጥንካሬሽን እንድታሳይ የሚፈለገው ድክመትሽ ነውና ያንን ድክመትሽን ትተሽው ያንን የምታሳየውን እንባ ትተሽ ጥንካሬሽን፣ ጀግና መሆንሽን፣ እግዚአብሔር አብሮሽ እንዳለ፣ እመቤቴ አብራሽ እንዳለች እንድታሳውቂ እመክርሻለሁ እህቴ፣ ጓደኛዬ። በጣም ነው መወድሽ፣ በጣም ነው ማከብርሽ። ይቅናሽ፣ ይስተካከልልሽ፣ በደስታ ይቀይረው ሁሉን ነገር የኔ ውድ እህት። አመሰግናለሁ በጣም።